እነሆ ፍቅር የበጎ አድራጎት ድርጅት ነው። ነገር ግን የበጎ አድራጎት ድርጅት ብቻ ሳይሆን በበጎ ፈቃድ ላይ የተመሰረተ ድርጅት ነው። ዓላማ ህጻናት ሁሉን አቀፍ ድጋፍ ተሰጥቷቸው በትምህርትም በጤናም ሌሎችም አስፈላጊ እርዳታዎችን አድርገን ራሳቸውን ችለው ማህበረሰባቸውን እንዲጠቅሙ ነው የምንፈልገው። ድህነት ህጻናቶችን በጣም ይወዳል። ምክንያቱም እያንዳንዱ ልጅ ሲወለድ የመማር የማደግ ቤዚክ ነገር የማግኘት ነው። ዘውዴ ይባላልው የተስፋ ብርሃን አጠቃላይ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር ነኝ። እንግዲህ የእነሆ ፍቅር በትምህርት ቤታችን የበጎ አድራጎት ድጋፍ እያደረገልን ያለው እነሆ ፍቅር 300 ችግረኛ ተማሪዎችን በእኛ መስፈርትና ቤተሰቦቻቸው ጋር በመነጋገር መርጠን እንድናቀርብ ተደርጓል። ምገባውን ከጀመርን በኋላ ተማሪዎችን በትምህርት አቀባበላቸው ላይ ንቁ ተሳትፎ እንዲሆኑ አድርጓል። በአጠቃላይ እነሆ ፍቅር እየሰጠን የነበረው ድጋፍና ወደፊትም የሚሰጠን ድጋፍ በመማር ማስተማሩ ላይ ትልቅ አስተዋጽኦ አለው የሚል እምነት ነው ያለን። ደስተኛ ነኝ። ልጄ ደግሞ የ12ኛ ክፍል ተማሪ ናት። እዚሁ ነው የምትመገበው። አንደኛ እኛ ከስራ አጥነት ተላቀናል እና በስራው ደስተኛ ነኝ። እሱም ደግሞ የሚመገቡት ልጆች ውጤታማ በመሆናቸው በጣም ደስተኛ ነኝ። በቃ እኛም ልጆቻችን ለመመገብ አግዞናልና በእኔ በኩል ያለው አስተያየት ጥሩ ነው፣ የሚበረታታ ነው። አመሰግናለሁ። ለተማሪዎችም የተለያየ ስፖርት ቀኖችን በማዘጋጀት እንዲሳተፉ እናደርጋለን። ታዋቂ ሰዎችንም በመጋበዝ ንግግር እንዲያደርጉና ወደፊት ራዕይ እንዲኖራቸው እናደርጋለን። በዚህ አጋጣሚ እንግዲህ የሩቅ ህልማችን ያው አዳሪ ትምህርት ቤት ሰርቶ በተለይ በቤታቸው አካባቢ ያለው ሁኔታ መቼ ያልሆኑ ትምህርትም በሚገባ ለመከታተል በጣም ብዙ ፈተናዎች የሚገጥሟቸው በተለይም ደግሞ ወጣት ሴቶች በአዳሪ ትምህርት ቤት ገብተው ትምህርት የሚያገኙበት ህጻናት ላይ መስራት እነሆ ፍቅር ብቻውን ሳይሆን ይሄ ከማንኛውም ኢትዮጵያዊ የሚጠበቅ ነው። እነሆ ፍቅር በጎ አድራጎት እነሆ ፍቅርን በደንብ አድርጌ አመሰግናለሁ። እነሆ ፍቅርን አመሰግናለሁ። እነሆ ፍቅር